ሰዎች ምን ይሉኛል እና ምን ይመስልሃል ያለንበት ዘመን እኮ አላህ እኮ ነገር አይለቃቅምም ሚሉ ሰዎችም ደግሞ አሉ። ግልጽ ስተት መሆኑን ያውቃሉ። ወንድሜ ሆይ አርሄ ነገር አያስኬድህም። አጅነቢ ሴት መጨበጥ ትርፉ አደጋ ነው። ነገ ልብህ ይደርቃል። ተው ትለዋለህ አይደል? በበኒ እስራኤል ዘመን ያቺ ሸርሙጣ ሴት እንኳን ብልግና ይሄ ጋለሞታ ዝሙት የምትሰራዋ በጫማዋ ለውሻው ውሃ ጠጥታ ጀነት ገብታ ይለው ይላል። እሺ በድሮ ዘመን ድመት አስሮ ጀሃነም የገባ ሰው የለም? ሁሉም ዝሙት ሰሪ በጫማው ውሃ እየጨለፈ ለውሻ ቢያጠጣ ጀነት ይገባል? ተመልከት። አሁን ሐቅን ሲመጣ እኮ መቀበል ነው አይደል ከኛ የሚጠበቀው? ስንት ትዕቢተኞች ሞልተዋል በዚህ ዘመን። ይሄ ሁሉ የጥፋት አካሄድ ነው። ወንዱን ገና አንድ ቀን በሳምንት ጫት መቃም ሲጀምር ይቅርብህ ጫት ትለዋለህ አይደል? ኧረ እኔ እኮ ሱስ ከፈለኩ ተወዋለሁ ይላል። ገእቺኝ ባለ 2 ሳምንት ሳይሞላው በሳምንት 2 ቀን ከሚቅሙት ይሆናል። 2 ወር ሳይሞላው በሳምንት 3 ቀን ከሚቅሙት ይሆናል። ከዛ ሳምንት ቋሚ ተሰላፊ ይሆናል። ከዛ ምን ይላል? እናቱን አገር ጥዬልሽ ልሂድ ወይ ይላታል። አረ ልጄ ምን በነካ? አባትየው የሰጠው ቀለባለ አይደለ? ከዛ ላይ ቆንጠራ አርጋ ትሰጠዋለች። እያስፈራራ ማለት ነው። ልሰቀልላችሁ ወይ ልጥፋ ወይ ያለ በየሰፈሩ እያስቸግር የሚቅም አለ የለም? ዋሸው ንገሩኝ በአላህ። ከዛ የዚህ ነገር መጨረሻው ምን ሆነ? አምጣ የወለደችውን እናት ብር አልሰጠም ስትለው እጁን አንስቶ ቦክስ ሰንዝሮ እናትየው ሽል ሲሉት ሰው የመታ ሰው አለ። እኔ ስለ ክርስቲያን እዚህ አወራለሁ፣ ስለ ክርስቲያን አወራለሁ እዚህ ለእናንተ ለመምከር። ሙስሊም እኮ ነው ሆኖ ነው ላኢላሃ ኢላላህ ብሎ የጫቱ ብር ስለቀረችበት እጁን አንስቶ አምጣ የወለደችውን እናቱን ሲሰነዝር እናትየው ሽል ሲሉት ሌላ ሰው የመታ ሰው አለ። እሺ የሚቀጥለው ደግሞ ምን ይሆናል? ለውርስ ሲል እናቱን በትራስ አንቆ የሚገል ደግሞ አባቱን ለውርስ ሲል የሚገል ትውልድ ይመጣል ማለት ነው። ለዚህ ሁሉ ሰበቡ ምንድነው? ወደ ሱስ አትግቡ፣ ከመጥፎ ሰው ጋር አትሁኑ ሲባሉ ዛሬ ሰዎች እንዲመከሩ ነው ያልተፈለገው እንጂ ከመከርክ የሚመለስ ሰው አይጠፋም። ተያይዘን እኮ እየጠፋን ነው። ወላሂ ተያይዘን እየጠፋን ነው አይደለም? ድሮ አሁን ዝሙት መስራት ምናምን በጣም የሚያሳፍር ስራ ከመሆኑ የተነሳ ሰዎች ሩቅ ሰፈር ሄደው ነበር አይደል የሚሰሩት? ሰው ማያውቃቸው ሰፈር ጠፍተው ተሰውረው ነበር አይደለም? አሁን እኮ እንደዛ አይደለም። ከስራ ስትወጣ ቆሞ ይጠብቃል። እቅፍ አድርጎ ሐላሉ እንደሆነች ይዞ የሚሄድ አለ። ቆይ ወንድሞቼ አለ የለም? አረፋ አራት አድርጉኝ አለ የለም? አዲስ አበባ ተወልደን እንዳላደግንባት አዲስ አበባ ውስጥ የማይመስሉ ነገሮች እያየን ነው በቃ።